ይህ ሁሉ ጉባኤ ዶክተር ቢሆን እሱ አይፈወስም። ሁለቱም ኩላሊቶቼ በካንሰር በሽታ ተጠቅተዋል። ከመሞት በቀር ሌላ ተስፋ የለህም ብሎ ተናገሩት። የዛሬ ሳምንት ስመጣ እነን ሐኪሞች ያወጁበትን አዋጅ ይዞ ነው የመጣው። ሐኪሞች ድጋሜ እንደማትፈወስ ከአባት ደረጃ እንደደረሰ ላንተ ገልጾ የጻፉት ደብዳቤው የሐኪም ቤት ሪፈር ደስታ ወረቀት ላይ አዲስ አበባ ለጌታ እልልታች ኤሶ ዛሬ አይፈወስም። ሁለት አዳዲስ ኩላሊቶች ሐኪሞች ሁለቱም ኩላሊቶች በካንሰር ፌል አድርገዋል ብለዋል። በዚህ በኢትዮጵያ ምድር እንደማይቻል ተነግሮሃል። እኔ ግን በአምላክ ተማምኜ ጸልያለሁ። ተፈውሰሃል። ነገ በሚባለው ቀን ይሄ በሽታ በዚህ ሰውየው ላይ ካለ ቆማችሁ ለጌታ ጮት እልልታ ክብር። አሁን ሄጄ ስመረመር ነጻ ተብዬ ለምስክርነት መጣሁ ይላል ጉባኤው። ቆሞ ለጌታ ክብር እልልታ። ኤሶ ዛሬ አይፈወስም። ሁለት አዳዲስ ኩላሊቶች ወንድማችን እንኳን አልተፈወሰም። አዲስ ነው የተሰጠው። አዲስ ኩላሊት አራ ወደ ላይ ደስተኛ ነኝ። በጣም ወይ 3 ጊዜ ጩህ ወይ ተንከባለል ወይ ሩጥ